በዓለማችን ላይ በብዙ ቦታዎች ወንዶች ሴቶችን ለማማለል ብዙ ነገር ያደርጋሉ። ግን እውነቴን ነው የምላችሁ በአፍሪካ በሳህል ቀጠና እንደሚኖሩት የወዳቤ ጎሳ ወንዶች ማንም አያረግም። ይህ ህዝብ ወዳቤ ወይም ቦሮሮ በመባል ይታወቃሉ። እነሱ የፋሉኒ ህዝብ አንድ ቅርንጫፍ ሲሆኑ በአፍሪካ የሳህል ክልል ውስጥ በተንቀሳቃሽ ኑሮ ይኖራሉ። ወዳቤዎች የሚኖሩባቸው ሀገራት ኒጀር፣ ቻድ፣ ናይጄሪያ፣ ካሜሮን፣ ማሊ፣ ቡርኪና ፋሶና የማዕከላዊ አፍሪካ ሪፐብሊክ ናቸው። ትንሽ ደግሞ በሱዳንም ይኖራሉ። እነዚህ ሁሉም ሀገሮች በሳህል ክልል ውስጥ ይገኛሉ። ሳህል ደግሞ በሰሜን ያለውን የሳህራ በረሃን በደቡብ ካለው የሰፋና ምድር የሚከፍል ቀጭን ረጅም መሬት ነው። ወዳቤዎች ቋሚ መንደር ወይም መኖሪያ የላቸውም። ከብቶቻቸውን ይዘው ውሃና ሳር ወደሚያገኙበት ቦታ እየተጓዙ ነው የሚኖሩት። ከብት ዋና ሀብታቸው ነው። ዋና ምግባቸው ወተት ሲሆን እርጎ፣ ቅቤ እና አንዳንዴ የእህል ምግቦችን ይመገባሉ። ከብቶቻቸውን ለስጋ ብለው መግደል በጭራሽ አይወዱም። ወዳቤዎች የሚናገሩት ቋንቋ ፋልፉልዴ ይባላል። በብዙ የምዕራብ አፍሪካ ሀገሮች የሚነገር ቋንቋ ሲሆን ወዳቤዎች ግን የራሳቸው የሆነ ልዩ የሆነ የአነጋገር ዘይቤ አላቸው። የወዳቤ ወንዶች በዓለም ላይ በጣም በልዩ አለባበስ የሚታወቁ ህዝቦች መሃል ናቸው። በጥልፍ በተሰሩ ኮፍያዎች፣ ቀለማማ በሆኑ ልብሶችና የብርና የባህር ዛጎሎችን ይጠቀማሉ። የፊት ቀለማቸውም ለውበት ብቻ አይደለም፣ በባህላዊ በዓላት ውስጥ በሴት እንዲመረጡ ትልቅ ሚና አለው። በብዙ የዓለም ባህሎች ውስጥ ወንዶች ሴቶችን ይመርጣሉ። በወዳቤ ህዝብ ግን የተለየ ነው። ሴቶች ናቸው ወንዶችን የሚመርጡት። በወዳቤ ባህል ውስጥ ጌሬዋሎ የሚባል ስነ ስርዓት አለ። በዚህ በዓል ወንዶች ለብዙ ሰዓታት ይዘጋጃሉ። ፊታቸውን በቢጫ በቀይና በነጭ በጥቁር ቀለሞች ያስውባሉ። አይናቸውን ትልቅ ሆኖ እንዲታይ ጥቁር ቀለም ይቀባሉ። ከንፈሮቻቸውንም በጥቁር ቀለም ያስጌጣሉ። ይህን ሁሉ የሚያደርጉበት ምክንያት በጣም ቆንጆ ሆነው ለመታየት ነው። ወዳቤዎች ውበትን በተለየ መንገድ ነው የሚመለከቱት። ጥልቅ አይን፣ ነጭ ጥርስ፣ ረጅም ፊትና ቀጭን ሰውነት የወንድ የውበት ምልክት ነው ይላሉ። ስለዚህ በበዓሉ ላይ ሲደንሱ አይናቸውን በጣም ይከፍታሉ፣ ጥርሳቸውንም ሙሉ በሙሉ ያሳያሉ። ይህ እነሱ ለሴቷ እኔ ጤናማ ነኝ፣ ውብ ነኝ የሚል መልእክትን የሚያስተላልፉበት መንገድ ነው። ወዳቤዎች የሚደንሱት ዳንስ ያኬ በመባል ይጠራል። ይህ የገሬዋሌ በዓል በጣም ታዋቂ ክፍል ሲሆን በዓለም ላይም በጣም ታዋቂ ያደረጋቸው ነው። ብዙ ወንዶች በአንድ መስመር ይቆሙና ከዚያም ለሰዓታት ይዘፍናሉ። በተመሳሳይ ምትም ይንቀሳቀሳሉ፣ ይዘላሉ። አይናቸውን እየከፈቱ ፈገግም እያሉ ይደንሳሉ። አንዳንድ ጊዜ እስከ 40 ዲግሪ ሴልሺየስ ሊደርስ በሚችለው በጣም ሞቃት የበረሃ አየር ቢኖርም እነሱ ግን ለብዙ ሰዓታት ሳያቆሙ ይጨፍራሉ። ይህ የአካል ጥንካሬ፣ ትዕግስትና ጽናትን ያስፈልገዋል። ይህ ሁሉ ዝም ብሎ አይደለም። ዳንሱ ከተጠናቀቀ በኋላ ሴቶቹ ወንዶቹን በጥንቃቄ ይመለከታሉ። ማን በጣም ውብ ነው፣ ማን በጣም ጥሩ ዳንሰኛ ነው፣ ማን በጣም ጤናማ ይመስላል ያያሉ። ከዚያም የመረጡትን ወንድ ያሳያሉ። ይህ ለወዳቤ ወንዶች ከፍተኛ ክብር ነው። ብዙ የወዳቤ ሰዎች ቤተሰብን በወጣትነታቸው ነው የሚጀምሩት። በወዳቤ ማህበረሰቦች ውስጥ ሴቶች በቤተሰብ ውሳኔ ውስጥ ትልቅ ሚና አላቸው። they are the bosses of the house። የገሬዋል በዓልም የዚህ ግልጽ ምሳሌ ነው። ምክንያቱም የሴቶቹ ቃል ነው የመጨረሻው ውሳኔ። በወዳቤዎች ውስጥ ሀብታም ነው ተብሎ የሚጠራው ብዙ ገንዘብ ያለው ሰው አይደለም፣ ብዙ ጤናማ ከብቶች ያሉት እንጂ። ከብቶቹ ለእነሱ ወተት ይሰጣሉ፣ ጉዞ ላይ ይረዳሉ፣ በጋብቻ ጊዜም ትልቅ ዋጋ አላቸው። አንድ ቤተሰብ የከብት መንጋው በሆነ መንገድ ካጣ ደህየ ይባላል። ወዳቤዎችም ቋሚ ቤት አይገነቡም። ዝናብ በሚመጣበት ወቅት ሳር ወዳለበት ይሄዳሉ። ድርቅ ሲመጣ ደግሞ ውሃ ለማግኘት በመቶዎች ኪሎሜትሮችን ይጓዛሉ። አንዳንድ ጊዜ በአንድ ዓመት ውስጥ ብዙ ሀገራትን ያቋርጣሉ። የወዳቤ ቤቶች ሴቶች ቀላል የሆኑ ድንኳኖችን ይሰራሉ። እነዚህ ድንኳኖች ከእንጨት ከሳርና ከሸምበቆ ይሰራሉ። ለመፍረስና ለመሸከም ቀላል ሆነው የሚሰሩት ምክንያቱም ጉዞ ሲጀምሩ ጥቅልል አድርገው ተሸክመው እንዲሄዱ ነው። ልጆች ከትንሽ እድሜያቸው ጀምረው የከብት ጥበቃ ይማራሉ። ወንዶች ልጆች ከአባቶቻቸው ጋር ወደ ግጦሽ ይሄዳሉ። ሴቶች ልጆች ደግሞ ከእናቶቻቸው ጋር ምግብ ማዘጋጀት፣ ወተት ማቀነባበርና ሌሎች ነገሮችንም ይማራሉ። አብዛኞቹ ወዳቤዎች ሙስሊሞች ናቸው።
ነገር ግን ከእስልምና በፊት የነበሩ አንዳንድ ባህላዊ ልምዶችንም እስከዛሬ ድረስ ጠብቀዋል። ወዳቢዎች የታላቁ ፋሉኒ ህዝብ አንድ ቅርንጫፍ ናቸው። ፋሉኒዎች ከ20 በላይ የአፍሪካ ሀገራት ውስጥ የሚገኙ ሲሆኑ ቁጥራቸውን በሚሊዮኖች ይቆጠራል። ነገር ግን ወዳቢዎች ከሌሎቹ ፋሉኒዎች በተለየ ሁኔታ ዛሬም ድረስ ተንቀሳቃሽ የእረኝነት ኑሮን ጠብቀው ኖረዋል። ወዳቢ የሚለው ስምም በቋንቋቸው መሰረት የባህልን ህግ የሚከተሉ ሰዎች ወይም ስነ ምግባርን የሚያከብሩ ሰዎች የሚል ትርጉም አለው። በብዙ አገሮች ውስጥ ጡንቻማ ሰውነት ያላቸው ወንዶች ቆንጆዎች፣ ጠንካራ ተብለው ይቆጠራሉ። ነገር ግን በወዳቢዎች ዘንድ ቀጭን፣ ረጅም ሰውነት፣ ረጅም ፊትና ትልቅ ዓይን እና ነጭ ጥርስ ቆንጆዎች፣ ውቦች ተብለው ይቆጠራሉ። ሰው በጂፒኤስ እንኳን ሊጠፋበት በሚችልበት በረሃ ውስጥ ወዳቢዎች ግን መንገዳቸውን በፀሐይ፣ በከዋክብት፣ በንፋስና በመሬት ሁኔታ ሊያውቁ ይችላሉ። የት ውሃ እንዳለ፣ የት ሳር እንደሚበቅል እና የት መሄድ እንደሚገባ በልምድ ያውቃሉ። ነገር ግን በቅርብ ዓመታት ድርቅ እየጨመረ መጥቷል። ይህም የከብት መንጋቸውን ለማሳደግ እያስቸገራቸው ይገኛል። ወዳቢዎች ለብዙ መቶ ዓመታት በነፃነት በሳህል ክልል ይጓዙ ነበር። ዛሬ ግን አዳዲስ የሀገር ድንበሮች፣ መንገዶች፣ የግብርና መሬቶችና የመንግስት ህጎች በቀድሞ እንደነበረው በነፃነት እንዳይንቀሳቀሱ አድርጓቸዋል። በዚህ ምክንያት ቤተሰቦች ቀስ በቀስ በአንድ ቦታ መኖር ጀምረዋል። የወዳቢ ህግ ፑላኩ በመባል ይጠራል። ወዳቢዎች የሚመሩበት ጠንካራ የሥነ ምግባር ህግ ነው። ይህ ህግ ሰው ትዕግስተኛ፣ ትሁት፣ ሐቀኛና እንግዳ ተቀባይና ራሱን የሚቆጣጠር እንዲሆን ያስተምራል። የወዳቢ የገሬዋሌ በዓል በዓለም ላይ ካሉ በጣም ውብ ባህሎች አንዱ ነው። በአንዳንድ አካባቢዎች ላይ ይህ በዓል በብዙ ቀናት ሊቆይ ይችላል። በዚህ ጊዜ ቤተሰቦች ይገናኛሉ፣ ንግድ ያደርጋሉ፣ ዘመዶች ይጠያየቃሉ እና አዳዲስ ጋብቻዎችን ይፈጠራሉ። ስለዚህ ገሬዋሌ የውበት ውድድር ብቻ ሳይሆን ማህበራዊ በዓልም ጭምር ነው። በሳህል ክልል ውስጥ መኖር በጣም ከባድ ነው። በበጋ ወቅት የአየር ሙቀት እስከ 40 ዲግሪ ሴልሲየስ እና ከዚያም በላይ ሊደርስ ይችላል። ውሃን ማግኘት በጣም አስቸጋሪ ነው። ይህን ህይወት ለመኖር ትዕግስት፣ ጥንካሬና ተፈጥሮን በደንብ ማወቅ ያስፈልጋል። ወዳቢዎችን ስንመለከት በመጀመሪያ የምናየው ቀለማቸውንና ዳንሳቸውን ነው። ነገር ግን ከዛ በስተጀርባ በብዙ ፈተናዎች መካከል ባህላቸውን ለመጠበቅ የሚጥሩ ጀግናና ባለጽናት ህዝቦች ናቸው። ከወዳቢ ህዝቦች ብዙ ነገር እንደተማራችሁ ተስፋ አደርጋለሁ እና እንደዚህ አይነት ስለ ዓለማችን ገራሚ ህዝቦች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ እና ደግሞ ፈጣጦችና ጥርሳሞች ካላችሁ ሃይ በሉኝ እና በቀጣይ ቪዲዮ እስከምንገናኝ ክፉ አይንካችሁ፣ ይመቻችሁ።